400,000 ማይልስ የተነዳ ትራክ በወቅቱ 157,000 ይሸጣልሽ። 157,000 ሸጦልኝ መጨረሻ ትራኩን ያው አሁን እጅግ ላይ ያየው አለ 150,000 ከፍየዋለሁ። ምን አለኝ ካሽ ከከፈልሽኝ 7,000 እቀንስልሻለሁ ብሎኝ ነበርና ካሹን ከከፈልኩ በኋላ ደግሞ 7,000 አልቀንስም አለ። 7,150,000 ከፍየው 150,000 7,000 እየሰራሽ ትክፈለኝ አለ። ከዛ አልወስዶም ትራኩን ምናምን ስል እንደገና እነዛ ባለ ካምፓኒዎቹ ነው ቀንስላት 7,000 ለምን ትከፍላለች አሉት። መተው አለብክ ጆሲ ብሩክ የሚባሉ ዳላስ ነው ባለ ካምፓኒዎች እኔ መኪና የገባበት ማለት ነው። ለምን ነው የምትከፍልክ ሲሉት እነሱ እንደ ሽማግሌ ገብተው ያን 7,000 ብር አስቀነሱልኝ ማለት ነው። ተለምኖ በስንት ጉድ ማለት ነው። ስለዚህ 150,000 ሰጠሽ። 150,000 ክብራትና ክብራን ጠቅለል ያለ ነገር ለመስጠት ያህል 2022 ላይ 400,000 ማይልስ የተነዳ ትራክ በሀገረ ሰሜን አሜሪካ 100,000 ነው ማክሲመም ዋጋው። እዚህ ጋር የምታዩት እህታችን ግን ወንድሜ ነው ብላ አምናው ኢትዮጵያዊ ወንድሜ ነው ብላ በእሷ ንግግር አምናው ማኔጅ ያደርግልሻለሁ ብሏት 150,000 ብር ገዝተዋለች። ልብ በሉ በወቅቱ በ2022 ላይ የትራክ ዋጋ 100,000 ነው። እዚህ ጋር አግዙኛል ወንድሞቼ። እሷ የገዛችው 150,000 ነው። ይሄን 150,000 ስትገዛ አምናው ነው ስትናገሩ እንደሰማናት አምናው ነው ማኔጅ ያደርግልሻለሁ ብሎ ነው። በዛ ላይ ደግሞ ዲፌክቲቭ የሆነ ትራክ ነው፣ ችግር ያለበት እንትን ያለበት ትራክ ነው የሸጠላት ማለት ነው። አሁን ይሄን ካልኩኝ በኋላ የመጨረሻ አንድ ጥያቄ ላንሳለሽ እና ወደ እነ ዮኒ የታዘቡትን ነገር እንዲናገሩ ይሄዳል። ማኔጅ ያላደረገልሽም ቃል እንደገባልሽ፣ በዛ ላይ ደግሞ የተበላሸ ችግር ያለበት እንትን ያለበት ትራክ ነው የሸጠልሽ። በህግ ለመጠየቅ ሙከራ አድርገሻል ወይም ደግሞ በሽምግልና በዙሪያ ባሉ በጓደኞቹ የሄድሽበት ርቀት አለ? አዎ ከመጀመሪያው በዮኒ ማኛው ሲሄድ ብሬን ይመልስልኝ ነው በቃ እኔ አልችልም እሱም እንደማይው እንደዋሸኝ አወኩ። በቃ ከዛ በኋላማ ተገለጸልኝ እኮ ነው። ስልኩ አላነሳም ብሎ ሲያጠፋ 4 ወር ስልኩን ሳያነሳ ሲቀር በቃ ሰውየው እየዋሸኝ እንደሆነ ጌም እንዳለ መሀል ላይ ሲገባኝ ወደ ኒዮን ሄድኩኝና በቃ $7,000 ወስዶ $100,000 ይመልስልኝ። እኔ ትራኩን አልፈልግም እያለቀስኩ ነው የለመንኩት። ሪከርድ ሁሉ አለ። እባክህ ያንን ሪከርድ ማድረግ ፈልጌ አይደለም ያደረኩት፣ ግን ሳየው ጌሞች ስላሉ ነገ አንድ ቀን ይሄን ነገር እውነቱ ሊወጣ ማውጣት ስላለብኝ የሆነ ሰው እንዳውቀው ስለምፈልግ ፍራኦል ቴቻን የቱን ያክል በእኔ የጨከነ በብዙ ሰው ነው የሚጨክነው። ባይ ዘ ወይ እዚህ አሁን ሚዲያ ላይ እንደዛ ስለጣላሁት አይደለም። እኔ አሮን ነው በጣም ቃላት ያንሰኛል። የሰው ልጅ በዚህ ልክ ጨካኝ ነው አይቻል አቅም በጣም ጨካኝ ነው። ስለጣላሁት አይደለም። በቃ በጣም ሀምብል ደግ ነው የሚመስልክ፣ ግን ጭካኔውን እኔ ሳነባ ራሱ ድምፄ ሁሉ ተያይዞ ታምሜ እዛ ራሱ ከአዲስ አበባ መጥቼ ሲፎልስ ሄጄ ጠፋ ከሲፎልስ የለውም ብሎ ታመምኩኝ እዛ። ምክንያቱም አየሩ ተቀየረብኝ። እዚህ ዊንተር ነው። ሲፎልስን ደግሞ ሁላችሁ ታውቁታላችሁ። ለአላስካ በጣም ቅርብ ስለሆነ ብርድ ነው ሀገሩ። በጣም ታመምኩ። በቃ ታምሜ አገሩን አላውቀውም። በቃ ለመጀመሪያ ጊዜ ነው እዛ ጋር አሞኛል ፍራኦል እባክህን ስለው ጠፋ። ሳምንት ጠፋ። ከዛ አካባቢ ወደ 10 ቀን ምናምን የሆነ ሎየር እዛ እሱ ጋር ኦፊሻል አድርጎት የሚኖር ሰው እያለ እሱ ለመነው። ዮኒ ማኛውን ጋር በተደጋጋሚ ደወልኩኝ። መጨረሻ ላይ በስንት ጉድ ነው እዛ ራሱ ሲፎልስ ግን እዛው ተደብቆ ነው የለውም የሚለው እዛው ሳውዝ ዳኮታ ቁጭ ብሎ ነው። በኋላ ስሰማ ግን ትራኩን ሊሸጠው ሁሉ እንዳስማማው ሰማው ነው። እንትና ለሚባል ልጅ የሱ የራሱ ጓደኛ ነው። ማን ነው ስሙ? ሱራፌል የሚባል ትራክ ድራይቨር ለሱ ሊሸጥለት ባንክ ቤት ይዞት እንደነበር ልጁ እዛኛው ጋር በሆነ ገንዘብ ምናምን ነገር በክፍያ ስላልተግባቡ ነው እንጂ የቀረው ሊሸጥለት እንደነበረ ሰማሁኝ። ይሄ እዛው ራሱ